ኦሪት ዘፍጥረት ምዕራፍ 15 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረት በማድረግ የሚቀጥል ሲሆን እግዚአብሔር ለአብርሃም ስለገባው ኪዳን የሚገልጽ ነው። ይኸውም እግዚአብሔር ለአብርሃም ዘሮች የራሳቸው ሀገር እንደሚሰጣቸው እንዲሁም ለአብርሃም ልጅ እንደሚሰጠው ዘሮቹም ከብዛታቸው የተነሳ እንደማይቆጠሩ ቃል እንደገባለት እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ታላቅ ዋጋህም እኔው ነኝ። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር አብርሃምን በሚሄድበት ቦታ ሁሉ እንደሚጠብቀው እና የሚፈልገውን ነገር እንደሚሰጠው ቃል እንደገባለት እናስተውላለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 2 አብርሃምም እግዚአብሔር አምላክ ሆይ ያለ ልጅ የቀረው ስለሆኑ የቤቴ ወራሽ የደማስቆ ሰው ኤሊዔዘር ነው፣ ታዲያ ምን ትሰጠኛለህ አለው። ከላይ ከቀረበው ጥቅስ የተረዳነው አብርሃም እንዲመለስለት ከሚፈልጋቸው ሁለት ዋና ዋና ጥያቄዎች ውስጥ አንደኛው የራሱ ልጅ እንዲኖረው መሆኑን እናስተውላለን። ይህንንም ጥያቄ እግዚአብሔር እንደመለሰለት ወደፊት በኦሪት ዘፍጥረት ምዕራፍ 18 እና 21 ላይ እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 3 አንተ ልጆች ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሼ መሆኑ አይቀርም። ከላይ ከቀረበው ጥቅስ የተረዳነው አብርሃም ያለ ልጅ የሚቀር እንደመሰለውና ስጋት ውስጥ እንደገባ እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 4 በዚህ ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ ሰው ወራሽህ አይሆንም፣ ነገር ግን ከአብራክህ የሚከፈል ልጅ ወራሽህ ይሆናል። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር ለአብርሃም ልጅ ሊሰጠው በእርግጠኝነት ቃል እንደገባለት እና ባዕድ ሰው ወራሹ እንደማይሆን እንዳረጋገጠለት እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 5 ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ እስቲ መቁጠር ከቻልክ ከዋክብቱን ቁጠራቸው፣ ዘርህም እንደዚሁ ይበዛል አለው። ከላይ ከቀረበው ጥቅስ የተረዳነው የአብርሃም ዘር ወይም ትውልዶች ቁጥራቸው እጅግ እንደሚበዛና መቆጠር እንደማይችሉ እግዚአብሔር አምላክ እንዳረጋገጠለት እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 አብርሃም እግዚአብሔርን አመነ፣ እርሱም ጽድቅ አድርጎ ቆጠረለት። ከላይ ከቀረበው ጥቅስ የተረዳነው መዳን እግዚአብሔርን በማመን እንደሚገኝ ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የተገለጸበት ጥቅስ ነው። በተጨማሪም የሰው ልጆች ጽድቅን በስራ ማለትም በራሳቸው ጥረት ማግኘት እንደማይችሉ አቅሙም ሆነ ችሎታው እንደሌላቸው ያረጋግጥልናል። የእግዚአብሔር ጽድቅ የሚገኘው እግዚአብሔርን በማመን ብቻ መሆኑን በማያሻማ መልኩ በግልጽ እንደቀረበ እናስተውላለን። ስለዚሁ ጉዳይ በሚከተሉት ጥቅሶች ተጽፎ ይገኛል። መዝሙረ ዳዊት ምዕራፍ 106 ቁጥር 31 ይህም ከትውልድ እስከ ትውልድ ለዘላለም ጽድቅ ሆኖ ተቆጠረለት። ወደ ሮሜ ሰዎች መልእክት ምዕራፍ 4 ቁጥር 3 መጽሐፍስ ምን ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ወደ ገላትያ ሰዎች መልእክት ምዕራፍ 3 ቁጥር 6 እስቲ አብርሃምን አስቡ፣ እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። የያዕቆብ መልእክት ምዕራፍ 2 ቁጥር 23 አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው የመጽሐፍ ቃል ተፈጸመ፣ እርሱም የእግዚአብሔር ወዳጅ ተባለ። እግዚአብሔርን በማመን የሚገኝ ጽድቅ እግዚአብሔርን ለሚያምኑ በሙሉ መሆኑን ወደ ሮሜ ሰዎች መልእክት ምዕራፍ 4 የተብራራ ሲሆን ሙሉውን ምዕራፍ እንድታነቡ ጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 7 ደግሞም እግዚአብሔር ይህችን ምድር ላወርስህ ከከለዳውያን ምድር ከኡር ያወጣሁ እግዚአብሔር እኔ ነኝ አለው። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር አምላክ ለአብርሃም የተገለጸለት ገና ከቤተሰቦቹ ጋር ይኖር በነበረበት ኡር በተባለ ሀገር ይኖር በነበረ ጊዜ እንደነበር በግልጽ ያመለክታል። ኦሪት ዘፍጥረት ምዕራፍ 15 ቁጥር 8 አብርሃምም እግዚአብሔር አምላክ ሆይ ይህችን ምድር እንደምወርሳት በምን አውቃለሁ አለ። ከላይ ከቀረበው ጥቅስ የተረዳነው አብርሃም እንዲመለስለት ከሚፈልጋቸው ሁለት ዋና ዋና ጥያቄዎች ውስጥ ሁለተኛው የራሱ የሆነ ሀገር እንደሚኖረው እንዴት እንደሚያውቅ መሆኑን እናስተውላለን። ይህንንም ጥያቄ እግዚአብሔር እንደመለሰለት ከዚህ በታች በኦሪት ዘፍጥረት ምዕራፍ 15 ቁጥር 16 ላይ እንደተጻፈ እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 9 እግዚአብሔርም እያንዳንዳቸው 3 ዓመት የሆናቸው አንዲት ጊደር፣ አንድ ፍየልና አንድ በግ በተጨማሪም አንድ ዋኖስና አንድ ርግብ አብረህ አቅርብልኝ አለው። ኦሪት ዘፍጥረት ምዕራፍ 15 ቁጥር 10 አብርሃምም እነዚህን ሁሉ አቀረበለት። ቆርጦም ሁለት ቦታ ከከፈላቸው በኋላ እያንዳንዱ ክፍል በሌላ ወገን ትይዩ አስቀመጠ። ዋኖሷንና ርግቧን ግን ለሁለት አልከፈላቸውም። ከላይ ከቀረበው ጥቅስ የተረዳነው በዚያ ዘመን ቃል ኪዳን ሲፈጸም እንስሳትን ለሁለት በመክፈል ሁለቱ ተዋዋዮች በእንስሳቱ መካከል የተዋዋሉትን ቃል ኪዳን በመናገር እንደሚያልፉና ቃል ኪዳኑን ያፈረሰ እንደ እንስሳቱ ለሁለት ይከፈል በማለት ቃል ይገቡ እንደነበረ ነው። ከላይ የቀረበው ቃል ኪዳን የሚለየው የአንድ ወገን ቃል ኪዳን መሆኑ ነው። ማለትም እግዚአብሔር ለአብርሃም ቃል እንደገባለትና ይህም የማይለወጥ ዘላለማዊና ተፈጻሚ መሆኑን ነው።
ኦሪት ዘፍጥረት ምዕራፍ 15 ቁጥር 11 አሞሮች ሥጋውን ለመብላት ወረዱ፣ አብርሃም ግን አባረራቸው። ኦሪት ዘፍጥረት ምዕራፍ 15 ቁጥር 12 ፀሐይ ልትገባ ስትል አብርሃም እንቅልፍ ወሰደው፣ የሚያስፈራም ድቅድቅ ጨለማ መጣበት። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር ለአብርሃም ቃል ኪዳን ሲገባ አብርሃም ተኝቶ እንደነበር፣ ይህም ማለት ቃል ኪዳኑ ከእግዚአብሔር ለአብርሃም የተሰጠ የተናጠል ቃል ኪዳን እንደሆነ፣ ማለትም አብርሃም ቃል ኪዳኑን ከመቀበል በስተቀር ከእርሱ የሚጠበቅ ግዴታ አለመኖሩን እናስተውላለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 13 እግዚአብሔርም እንዲህ አለው፣ ዘርህ በባዕድ አገር ስደተኛ እንደሚሆን በእርግጥ እወቅ፣ 400 ዓመትም በባርነት ተረግጦ ይገዛል። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር አምላክ ወደፊት በአብርሃም ትውልዶች ላይ ስለሚደርሰው መከራ ለአብርሃም እንዳሳወቀው እንመለከታለን። እስራኤላውያን በግብፅ በአጠቃላይ 430 ዓመት የኖሩ ቢሆንም ዮሴፍ በነበረበት ዘመን ለ30 ዓመታት በምቾት እንደኖሩ፣ ዮሴፍ ከሞተ በኋላ ዮሴፍን የማያውቅ ፈርዖን ሲነግስ እስራኤላውያንን ለ400 ዓመታት በባርነት እንደገዟቸው እናስተውላለን። ይህንንም የሚያብራሩ ጥቅሶች ከዚህ ቀጥለን እንመልከት። ኦሪት ዘጸአት ምዕራፍ 12 ቁጥር 40 እንግዲህ እስራኤላውያን በግብፅ የኖሩበት ዘመን 430 ዓመት ነበር። የሐዋርያት ሥራ ምዕራፍ 7 ቁጥር 6 ደግሞም እግዚአብሔር እንዲህ ብሎ ተናገረው፣ ዘርህ በባዕድ አገር መጻተኛ ይሆናል፣ 400 ዓመትም በባርነት ቀንበር ስር ይማቅቃል። ኦሪት ዘፍጥረት ምዕራፍ 15 ቁጥር 14 ነገር ግን በባርነት የሚገዛቸውን ሕዝብ እፈርድበታለሁ፣ ከዚያም ብዙ ሀብት ይዘው ይወጣሉ። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር እስራኤላውያንን ከግብፅ ሀገር ከብዙ ሀብት ጋር እንደሚያወጣቸው፣ በግብፃውያን ላይም እንደሚፈርድባቸው እንረዳለን። ስለዚሁ ጉዳይ የተጻፉ ጥቅሶችን ከዚህ በመቀጠል እንመልከት። ኦሪት ዘፍጥረት ምዕራፍ 50 ቁጥር 24 ከዚህ በኋላ ዮሴፍ ወንድሞቹን እነሆ መሞቻዬ ጊዜ ተቃርቧል፣ እግዚአብሔርም በረድኤቱ ይጎበኛችሁና ከዚህ ሀገር ያወጣችኋል፣ ለአባቶቻችን ለአብርሃም ለይስሐቅና ለያዕቆብ በመሐላ ተስፋ ወደ ሰጣቸው ምድር ያገባቸዋል አላቸው። ኦሪት ዘጸአት ምዕራፍ 3 ቁጥር 8 ስለዚህም ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደሆነችው ወደ ከነዓናውያን፣ ኬጢያውያን፣ አሞራውያን፣ ፌሬዛውያን፣ ኢዌያውያን እና ኢያቡሳውያን ምድር ላወጣቸው ወርጃለሁ። ኦሪት ዘጸአት ምዕራፍ 6 ቁጥር 6 ስለዚህ ለእስራኤላውያን እንዲህ በላቸው፣ እኔ እግዚአብሔር ነኝ፣ ከግብፃውያን ቀንበር አወጣችኋለሁ፣ ለእነርሱ ባሪያ ከመሆን ነፃ አወጣችኋለሁ፣ በተዘረጋች ክንድና በታላቅ ፍርድ እቤዣችኋለሁ። ኦሪት ዘጸአት ምዕራፍ 6 ቁጥር 7 የራሴ ሕዝብ አደርጋችኋለሁ፣ እኔም አምላካችሁ እሆናለሁ፣ ከግብፃውያን ቀንበር ያላቀቅኋችሁ እኔ እግዚአብሔር አምላክ መሆኔን ታውቃላችሁ። ኦሪት ዘጸአት ምዕራፍ 6 ቁጥር 8 ከዚያም ለአብርሃም ለይስሐቅ ለያዕቆብ እሰጣችኋለሁ ብዬ ወደ ማልሁላቸው ምድር አመጣችኋለሁ፣ ርስት አድርጌ እሰጣችኋለሁ፣ እኔ እግዚአብሔር ነኝ። የሐዋርያት ሥራ ምዕራፍ 7 ቁጥር 7 ሆኖም በባርነት የሚገዛቸውን ሕዝብ እኔ ደግሞ እቀጠዋለሁ፣ ከዚህም አገር ወጥተው በዚች ስፍራ ያመልኩኛል። ኦሪት ዘፍጥረት ምዕራፍ 15 ቁጥር 15 አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ ዕድሜም ጠግበህ ወደ መቃብር ትወርዳለህ። ከላይ ከቀረበው ጥቅስ የተረዳነው አብርሃም ዕድሜ ጠግቦ እንደሚሞት እግዚአብሔር ወደፊት ስለሚሆነው ለአብርሃም እንደገለጸለት እናስተውላለን። ወደፊት ስለሚሆነው እግዚአብሔር አምላክ ብቻ በእርግጠኝነት እንደሚያውቅ በግልጽ ያስረዳናል። ኦሪት ዘፍጥረት ምዕራፍ 15 ቁጥር 16 በአራተኛው ትውልድ ዘርህ ወደዚህ ምድር ይመለሳል፣ የአሞራውያን ኃጢአት ገና ጽዋው አልሞላምና። ከላይ ከቀረበው ጥቅስ የተረዳነው የአብርሃም ትውልዶች የከነዓንን ምድር መቼ እንደሚወርሱ በግልጽ እግዚአብሔር ለአብርሃም እንዳሳወቀው እንረዳለን። በኦሪት ዘፍጥረት ምዕራፍ 15 ቁጥር 8 ከላይ እንደተመለከትነው አብርሃም እግዚአብሔር አምላክን ለጠየቀው ጥያቄ ማለትም ይህችን ምድር እንደምወርሳት በምን አውቃለሁ ላለው እግዚአብሔር ትክክለኛውን ጊዜ እንደነገረው፣ ይህም ከ400 ዓመት በኋላ እንደሆነ እናስተውላለን። በተጨማሪም የአሞራውያን ኃጢአት ገና ጽዋ አልሞላም ሲል እግዚአብሔር ታጋሽ አምላክ እንደሆነ እንረዳለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 17 ፀሐይ ገብታ ከጨለመ በኋላ የምድጃ ጢስና የሚንበለበል ፋና ታየ፣ በተከፈለውም ሥጋ መካከል አለፈ። ከላይ ከቀረበው ጥቅስ የተረዳነው በዚያ ዘመን ቃል ኪዳን ሲደረግ እንስሳትን ለሁለት በመቁረጥ ቃል ኪዳን ሰጪው በመካከል የሚያልፍ መሆኑን፣ በዚሁ መሰረት እግዚአብሔር በተከፈለው ሥጋ መካከል ማለፉን እናስተውላለን። በተጨማሪም ማወቅ ያለብን ጉዳይ ይህ እግዚአብሔር ለአብርሃም የሰጠው ቃል ኪዳን ዘላለማዊና የማይቀየር ወይም የማይሻር መሆኑን ነው። ኦሪት ዘፍጥረት ምዕራፍ 15 ቁጥር 18 በዚያ ዕለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለት፣ ከግብፅ ወንዝ ጀምሮ እስከ ታላቁ የኤፍራጥስ ወንዝ ድረስ ያለውን ምድር ለዘርህ እሰጣለሁ። ከላይ ከቀረበው ጥቅስ እግዚአብሔር ለአብርሃም የገባው ቃል ኪዳን አብርሃማዊ ቃል ኪዳን በመባል ይታወቃል። ይህ ቃል ኪዳን እግዚአብሔር ለአብርሃም ዘሮች ስለሰጣቸው ሀገርና የሀገሩ ድንበር ከየት ተነስቶ እስከ የት እንደሚደርስ በግልጽ የተነገረበት ነው። ይህ ቃል ኪዳን እስከ ዛሬ እንዳልተፈጸመ እናስተውላለን።
ይህ ቃል ኪዳን ወደፊት ኢየሱስ ክርስቶስ ለሁለተኛ ጊዜ ወደ ምድር በመምጣት ለ1000 ዓመት የምድርን ሕዝቦች ሲገዛ ሙሉ በሙሉ ተፈጻሚ ይሆናል። በተጨማሪም ተመሳሳይ ሐሳብ ከዚህ በታች በቀረበው ጥቅስ ላይ ተጽፎ ይገኛል። ኦሪት ዘጸአት ምዕራፍ 23 ቁጥር 31 ድንበርህን ከቀይ ባህር እስከ ፍልስጤም ባህር ማለትም ሜዲትራንያን ባህር ከምድረ በዳው እስከ ወንዙ ማለትም የኤፍራጥስ ወንዝ ድረስ አደርገዋለሁ። በምድሪቱም ላይ የሚኖሩትን ሰዎች አሳልፌ እሰጥሃለሁ። አንተም አሳደህ ከፊትህ ታስወጣቸዋለህ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 19 የምሰጣችሁም የቄናውያንን፣ የቄኔዛውያንን፣ የቃድሞናውያንን ኦሪት ዘፍጥረት ምዕራፍ 15 ቁጥር 20 የኬጢያውያንን፣ የፌሪዛውያንን፣ የራፋይምን ኦሪት ዘፍጥረት ምዕራፍ 15 ቁጥር 21 የአሞራውያንን፣ የከነዓናውያንን፣ የጌርጌሳውያንን፣ የኢያቡሳውያንን ምድር ነው። ከላይ ከቀረበው ጥቅስ የተረዳ ነው የ10 ከነዓናውያን መንግስታትን ምድር እግዚአብሔር ለአብርሃም ትውልዶች ሊሰጣቸው ቃል እንደገባለት እናስተውላለን። ከላይ ከተዘረዘሩት ውስጥ የተወሰኑት ጎሳዎች የካም ልጅ የሆነው የከነዓን ዝርያዎች እንደሆኑ ከዚህ በታች የቀረቡትን ጥቅሶች እንመልከት። ኦሪት ዘፍጥረት ምዕራፍ 10 ቁጥር 6 የካም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። ኦሪት ዘፍጥረት ምዕራፍ 10 ቁጥር 15 ከነዓንም የበኩር ልጁን ሲዶንን የኬጢያውያን ኦሪት ዘፍጥረት ምዕራፍ 10 ቁጥር 16 የኢያቡሳውያን፣ የአሞራውያን፣ የጌርጌሳውያን አባት ነበር። ኦሪት ዘፍጥረት ምዕራፍ 10 ቁጥር 17 እንዲሁም የኤዊያውያን፣ የኡርኬዋናውያን እና የሲኒዋውያን ከነዓናውያን የት ስፍራ እንደነበሩ ከዚህ በታች በቀረቡት ጥቅሶች እንመልከት። ኦሪት ዘሁልቅ ምዕራፍ 13 ቁጥር 29 አማሌቃውያን የሚኖሩት በኔጌቭ፣ ኬጢያውያን፣ ኢያቡሳውያንና አሞራውያን በኮረብታማው ሀገር፣ ከነዓናውያን የሚኖሩት ደግሞ በባህሩ አቅራቢያና በዮርዳኖስ ዳርቻ ነው። ኦሪት ዘሁልቅ ምዕራፍ 14 ቁጥር 25 አማሌቃውያንና ከነዓናውያን በሸለቆ የሚኖሩ ስለሆነ በነገው ዕለት ተመልሳችሁ በቀይ ባህር መንገድ ወደ ምድረ በዳው ሂዱ። ኦሪት ዘሁልቅ ምዕራፍ 21 ቁጥር 13 ከዚያም ተነስተው እስከ አሞራውያን ግዛት በሚዘልቀው ምድረ በዳ ባለው በአርኖን አጠገብ ሰፈሩ። አርኖን በሞዓብ እና በአሞራውያን መካከል የሚገኝ የሞዓብ ወሰን ነው። ኦሪት ዘሁልቅ ምዕራፍ 32 ቁጥር 39 የምናሴ ልጅ የሆነው የማኪር ዘሮች ወደ ገለዓድ ሄደው ምድሪቱን በመያዝ እዚያ የነበሩትን አሞራውያን አሳደዷቸው። መጽሐፈ መሳፍንት ምዕራፍ 19 ቁጥር 10 ሌዋዊው ግን በዚያች ሌሊት በዚያ ለማደር ስላልፈለገ ተነስቶ የተጫኑትን 2 አህዮችና ቁባቱን ይዞ ኢየሩሳሌም ወደ ተባለችው ወደ ኢያቡስ ሄደ። ከላይ ከቀረበው ጥቅስ የተረዳ ነው ኢየሩሳሌም በእስራኤላውያን ከመወሰዷ በፊት የኢያቡሳውያን ከተማ እንደነበረች ነው። በተጨማሪም ኢየሩሳሌምን ከኢያቡሳውያን እጅ ንጉሥ ዳዊት እንዴት እንዳስለቀቀ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 11ን ሙሉን እንድታነቡ ጋብዛችኋለሁ። ከላይ ከቀረቡት 10 የከነዓናውያን መንግስታት ውስጥ ራፋይም ስለተባሉት የተጻፉ ጥቅሶችን እንመልከት። ራፋይም በዕብራይስጥ 2 ትርጉም ሲኖረው አንደኛው ግዙፍ እና ረዣዥም የሆኑ ሰዎችን ያመለክታል። ሁለተኛው የሙት መንፈስን ያመለክታል። ኦሪት ዘዳግም ምዕራፍ 1 ቁጥር 28 ታዲያ ወዴት መሄድ እንችላለን? ወንድሞቻችን ሰዎቹ ከእኛ ይልቅ ብርቱዎች እና ቁመተ ረጃጅሞች፣ ከተሞቹም ትላልቆችና እስከ ሰማይ በሚደርስ ቅጥር የታጠሩ ናቸው። እንዲያውም በዚያ የዔናቅን ልጆች አይተናቸዋል ሲሉ እንድንፈራ አድርገውናል። ኦሪት ዘዳግም ምዕራፍ 2 ቁጥር 10 በዚያም ጠንካራና ቁጥራቸው የበዛ እንዲሁም እንደ ዔናቃውያን ረጃጅም የሆኑ ኤሚማውያን ይኖሩ ነበር። ኦሪት ዘዳግም ምዕራፍ 2 ቁጥር 11 እነዚህም እንደ ዔናቃውያን ሁሉ ራፋይማውያን ናቸው ተብለው ይገመቱ ነበር። ሞዓባውያን ግን ኢሚሚያውያን ብለው ይጠሯቸዋል። ኦሪት ዘዳግም ምዕራፍ 2 ቁጥር 20 ያም ደግሞ በዚያ ይኖሩ የነበሩት የራፋይማውያን ምድር እንደሆነ ይቆጠር ነበር። አሞናውያን ግን ዙምዙማውያን ብለው ይጠሯቸው ነበር። ኦሪት ዘዳግም ምዕራፍ 3 ቁጥር 3 ስለዚህ አምላካችን እግዚአብሔር የባሳንን ንጉሥ ዐግንና ሰራዊቱን ሁሉ እንደዚሁ በእጃችን ላይ ጣላቸው፣ እኛም አንድ እንኳ በሕይወት ሳናስቀር አጠፋናቸው። ኦሪት ዘዳግም ምዕራፍ 3 ቁጥር 11 ከራፋይማውያን ወገን የተረፈ የባሳን ንጉሥ ዐግ ብቻ ነበር። አልጋው ከብረት የተሰራ ቁመቱም 9 ክንድ ስፋቱም ደግሞ 4 ክንድ ነበር። ይህም እስካሁን በአሞናውያን ከተማ በራባት ይገኛል። ኦሪት ዘዳግም ምዕራፍ 3 ቁጥር 13 ቀሪውን የገለዓድ ምድርና የዐግ ግዛት የሆነውን ባሳንን በሙሉ ለምናሴ ነገድ እኩሌታ ሰጠው። በባሳን የሚገኘው መላው የአርጎብ ክልል የራፋይማውያን ምድር በመባል ይታወቃል። ኦሪት ዘዳግም ምዕራፍ 4 ቁጥር 47 ከዮርዳኖስ በስተምስራቅ ያለውን የእርሱን ምድርና የባሳንን ንጉሥ የዐግን የሁለቱን አሞራውያን ነገስታት ምድር ርስት አድርገው ወሰዱ።
ኦሪት ዘዳግም ምዕራፍ 9 ቁጥር 2 ኤናቃውያን ብርቱና ቁመት ረዣዥም ሕዝቦች ናቸው። ስለ እነርሱ ታውቃለህ? ኤናቃውያንን ማን ሊቋቋማቸው ይችላል ሲባልም ሰምተሃል። ኦሪት ዘዳግም ምዕራፍ 29 ቁጥር 7 ወደዚህ ስፍራ በደረሳችሁ ጊዜ የሐሴቦን ንጉሥ ሴዎንና የባሳን ንጉሥ ዐግ ሊወጉን ወጡ። ሆኖም ድል አደረግናቸው። ኦሪት ዘዳግም ምዕራፍ 31 ቁጥር 4 እግዚአብሔር የአሞራውያንን ነገሥታት ሴዎንንና ዐግን ከነምድራቸው እንዳጠፋቸው እነዚህንም ያጠፋቸዋል። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 12 ቁጥር 4 መቀመጫውን በአስታሮትና በኤድራይ አድርጎ የገዛውና ከመጨረሻዎቹ ከራፋይም ዘሮች አንዱ የሆነው የባሳን ንጉሥ ዐግ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 13 ቁጥር 12 ይህም በአስታሮትና በአድራይ ሆኖ የገዛውን በባሳን ያለውን የዐግን መንግስት በሙሉ ያጠቃልላል። ዐግም በሕይወት ከቀሩት ከመጨረሻዎቹ ከራፋይም ዘሮች አንዱ ነበር። እነዚህን ሙሴ ድል አደረጋቸው፣ ምድራቸውንም ያዘ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 17 ቁጥር 15 ኢያሱም መልሶ ቁጥራችሁ ይህን ያህል በዝቶ ኮረብታማው የኤፍሬም ምድር እስከዚህ የሚጠባችሁ ከሆነ ወደ ፌሪዛውያንና ወደ ራፋይም ምድር ወጥታችሁ ደኑን ለራሳችሁ መንጥሩ አላቸው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 11 ቁጥር 21 በዚያን ጊዜ ኢያሱ ሄዶ በተራራማው አገር ማለት በኬብሮን በዳርቤና በአናብ እንዲሁም በመላው የይሁዳና የእስራኤል ተራራማ ሀገሮች ያሉትን የዔናቅን ዘሮች ከነከተሞቻቸው በሙሉ ደመሰሳቸው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 11 ቁጥር 22 ከነዚህም ጥቂቶቹ ብቻ በጋዛ በጌትና በአሽዶድ ሲቀሩ በእስራኤል የቀሩ የዔናቅ ዘሮች ግን አልነበሩ። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 15 እንደገና በፍልስጤማውያንና በእስራኤል መካከል ጦርነት ተደረገ። ዳዊትም ከሰዎቹ ጋር ሆኖ ፍልስጤማውያንን ለመውጋት ወረደ፣ በዚያም ደከመው። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 16 ከራፋይም ዘሮች አንዱ የሆነው ይሽቢኖብ የተባለ የናስ ጦሩ 300 ስቅል ወይም 3.5 ኪሎ ግራም የሚመዝንና አዲስ ሰይፍ የታጠቀ ሰው ነበር። እርሱም ዳዊትን ለመግደል አሰበ። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 17 የጽሩያ ልጅ ኢቢሳ ግን ዳዊትን ለመታደግ መጣ፣ ፍልስጤማዊውንም ወግቶ ገደለው። ከዚያም የዳዊት ሰዎች የእስራኤል መብራት እንዳይጠፋ ከእንግዲህ አንተ ከኛ ጋር ወደ ጦርነት መውጣት የለብህም ብለው ማሉለት። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 18 ከዚህ በኋላ ጎብ በተባለ ስፍራ ከፍልስጤማውያን ጋር ሌላ ጦርነት ተደረገ። በዚያን ጊዜም ኩሳታዊው ሴቦካይ ከራፋይም ዘሮች አንዱ የሆነውን ሳፍን ገደለው። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ጎብ ላይ ከፍልስጤማውያን ጋር በተደረገ ሌላ ጦርነትም የቤተልሔሙ የአርጊም ልጅ ኤልያናን የጦሩ ዘንግ እንደ ሸማኔ መጠቅለያ የሆነውን የጌት ሰው ጎልያድን ገደለው። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 20 እንደገና ጌት ላይ በተደረገ ጦርነት በእያንዳንዱ እጁና እግሩ ስድስት ጣቶች በአጠቃላይ 24 ጣቶች የነበሩት አንድ ግዙፍ ሰው ነበር። እርሱም ደግሞ ከራፋይም ዘር ነበር። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 21 ይህም ሰው እስራኤልን በተገዳደረ ጊዜ የዳዊት ወንድም የሳማ ልጅ ዮናታን ገደለው። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 22 እነዚህ አራቱ በጌት የራፋይም ዘሮች የነበሩ ናቸው። እነርሱም በዳዊትና በሰዎቹ እጅ ወደቁ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ቁጥር 4 ከዚያም በኋላ ከፍልስጤማውያን ጋር በጌዝር ጦርነት ተደረገ። በዚያ ጊዜ ኩሳታዊው ሰቦካይ የራፋይም ዘር የሆነውን ሲፋይን ገደለ። ፍልስጤማውያንም ድል ተመቱ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ቁጥር 5 ከፍልስጤማውያን ጋር ሌላ ጦርነት ተደረገ። የያኢር ልጅ ኤልያናን የጦሩ የቦ ውፍረት እንደ ሸማኔ መጠቅለያ የሚያህለውን የጌት ተወላጅ የሆነውን የጎልያድን ወንድም ላህሚን ገደለ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ቁጥር 6 ደግሞም ጌት ላይ በተደረገ ሌላ ጦርነት በእጆቹና በእግሮቹ ላይ 6 ጣት በድምሩ 24 ጣት የነበሩት አንድ ግዙፍ ሰው ነበር። ይህም እንደዚሁ ከራፋይም ዘር ነበር። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ቁጥር 7 እርሱም እስራኤልን በተገዳደረ ጊዜ የዳዊት ወንድም የሳማ ልጅ ዮናታን ገደለው። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ቁጥር 8 በጌት የነበሩ የራፋይም ዘሮች እነዚህ ናቸው። እነርሱም በዳዊትና በሰዎቹ እጅ ወደቁ። ከላይ ከቀረቡ ጥቅሶች የተረዳ ነው ጌት በጥንት ዘመን በፍልስጤም የምትገኝ ከተማ የነበረች ሲሆን በአሁኑ ዘመን በኢየሩሳሌምና በአስቀሎና መካከል ትገኝ እንደነበር ይገመታል። በዚያ ይገኙ የነበሩትን የራፋይም ዝርያዎች ንጉሥ ዳዊትና ሰዎቹ እንዳጠፏቸው እንረዳለን። ንጉሥ ዳዊት ጎልያድን እንዴት እንደገደለው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17ን ሙሉን እንድታነቡ ጋብዛችኋለሁ። ኦሪት ዘኍልቍ ምዕራፍ 13 ቁጥር 33 ኔፍሊምን በዚያ አይተናል። የዔናቅ ዝርያዎች የመጡት ከኔፍሊም ነው።
ራሳችንን ስናየው እንደ አንበጣ ነበር። በእነርሱም ዓይን የታየነውም በዚሁ መልክ ነበር። ከላይ ከቀረበው ጥቅስ ኔፍሊም ከጥፋት ውሃም በኋላ እንደነበሩ እና በከነዓን ምድር ይገኙ እንደነበር፣ በከነዓን ይገኙ የነበሩት የዔናቅ ዝርያዎችም የመጡት ከኔፍሊም እንደነበር እናስተውላለን። ኦሪት ዘፍጥረት ምዕራፍ 6 ቁጥር 4 የእግዚአብሔር ልጆች የሰዎችን ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜም ሆነ ከዚያ በኋላ ኔፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። ከላይ ከቀረቡ ጥቅሶች የተረዳነው ራፋይም የተባሉት ጎሳዎች ብርቱዎችና ቁመት ረዣዥሞች እንደነበሩ፣ ዔናቃውያን ሁሉ ራፋይማውያን ናቸው ተብለው ይገመቱ እንደነበር፣ ሞዓባውያን ግን ኤሚማውያን ብለው ይጠሯቸው እንደነበር፣ ነገር ግን አሞናውያን ደግሞ ዝምዙማውያን ብለው ይጠሯቸው እንደነበር፣ የዔናቅ ዝርያዎች እና የባሳን ንጉሥ ዐግ ራፋይሞች እንደሆኑ፣ ከኔፍሊም የመጡ እንደሆነ፣ የዔናቅ ዝርያዎች በደቡብ እስራኤል በሄብሮን አካባቢ ይኖሩ እንደነበር፣ ዐግ ደግሞ ከዮርዳኖስ በስተምስራቅ በሞዓባውያን ምድር ይኖር ነበር። የጎልያድ ዝርያዎች ደግሞ በፍልስጤማውያን ግዛቶች ይኖሩ እንደነበር እናስተውላለን።